ጉድ ነገሩ ከባድ ነው። ሀይሚ እንዳያችሁት ሁላችንም እንዳየነው ሰሞኑን ቤት ተቆልፎባት ነው ያለችው። ብዙዎቻችንም ደግሞ አይ ይሄ ነገር ለሀይሚ የሚገባት ነገር አይደለም፣ እባክህን ብሩክ እያልን ነበር። ነገር ግን ደግሞ ዛሬ የብሩክ ወንድም አይተዋል። እስቲ ዛሬማ ይሄ ወንድማችን በእኛ ጉዳይ መግባት አለበት ብዬ አስቤ ጠርቼዋለሁኝ። ናቲ ነው መሰለኝ አለው። እሱ የሚለን ነገር እንደ አባት ነው የምናከብረው፣ እንደ አባት ነው የምንወደው፣ እንደ አባት ነው የሚቆጣን፣ እንደ አባት ነው የሚመክራን። ነገር ግን ደግሞ እስቲ ወደ ሀይሚ ያለችበት ይሄዳለሁኝ። ከሀይሚ ደግሞ ያለውን ነገር ትሰማላችሁ ባለው መሰረት ሰምተን ነበር። ነገር ግን ደግሞ የሀይሚ ምላሽ ትንሽ የሚያሳዝን ቢሆንም እንኳን ያው ልክ ናት ነው የሚለው እኔ እንደራሴ ማለት ነው። ምክንያቱም እዚህ ጋር ሀይሚ ዛሬ ይሁን ብላ ብትቀበልና ይሁን ብላ ነገሩን እንትን ብትለው ያ ብሩክ ያሰበው ሀሳብ እንደ ዛሬ ምንድን ነው ያለው? እኔ ሀሳቤ እዚህ ይዤ መምጣቴ በጣም ትክክል ነኝ፣ ማልጸጸትበትም ነገር ነው። ምንም አይነት የሚጸጸተኝም ጉዳይ የለም፣ አልጸጸትበትም። ግን አንዳንዶቻችሁ ደግሞ ልክ እንደ ሊሆንኩ ነገራችሁኛል። ነገር ግን ደግሞ እኔ በራሴ አተሳሰብና በራሴ እይታ ልክ ነኝ። እዚህ ጋር ይህንን እዚህ ባንመጣ ኖሮ እስካሁን ብዙ ነገር ይፈጠር ነበር። ነገር ግን ደግሞ አሁንም ይሄ ማን ነበር ሀሰን ማጥተዋል። ነገር ግን ከሀሰን ቤተኛውም አይነት ነገር ልንግባባ አልቻልንም። አሁንም ብዙ ነገር ይፈጠራል ብዬ ነው ማስበው። ሀሰን ልክ አይደለም እያላ ነበር። ብዙዎቻችን ሀሰንን መውቀስ አለብን ወይስ ደግሞ ማንን መውቀስ እንዳለብን ራሱ ግራ ተጋብተናል። እዚህ ጋር ብሩክ አንተንም አልነጠላህም፣ ሀይሚንም አንጠላትም። ሀይሚንም እንወዳታለን፣ አንተንም እንወዳሃለን። ስለዚህ ሀሰን ደግሞ ያለው በሀይሚ ጎን ነው፣ እንዲሁም ደግሞ ፍጼም ያለው በአንተ ጎን ነው። ጠይብ ፍጼምን እንጥለው ወይስ ደግሞ ሀሰንን እንጥለው? እናንተን ሁለታችሁም እንወዳችኋለን ታውቃላችሁ። ነገር ግን ደግሞ እነሱም የፈለጉት ነገር ቢያወሩ ሀሰን ለሀይሚ በማሰብ ነው፣ ፍጼም ለአንተ በማሰብ ነው ብለን ነው እየሄድን ያለ ነው ማለት ነው። ተግባባን? ስለዚህ የሀይሚ የዛሬ ውሳኔ ትንሽ ያስደነግጣል። ለማንኛውም ይህን ቪዲዮ እስከ መጨረሻ ድረስ በመስማትና በማዳመጥ ሀሳብ አስተያየት ካላችሁ ሀሳባችሁ አስተያየታችሁን ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም ሰላማችሁ ይብዛልኝ እያልኩኝ መጥቼ የላችኋለሁኝ። ነገሩ ሰሞኑ ትንሽ ግራ ተጋብተናል። ይሄም ማለት በሀይሚና እንዲሁም ደግሞ በብሩክ ዙሪያ ነው። የሀይሚና የብሩክ ነገር ምንድነው? ለምንስ ግራ ተጋባችሁ የምትሉ ትኖራላችሁ ብዬ አላስብም። እንደገጠመኝ ደግሞ ምናልባት እነሱን እንትን መትሉ እናንተ ካላችሁ አው ሰሞን እየተፈጠረው ያለው ነገር ወደን ሳይሆን ተገደን ግራ ተጋብተናል። ብሩክም እያደረገው ያለው ነገር ሀይሚን እንደማይጎዳት እናውቃለን። ነገር ግን ደግሞ ሀይሚ ሴት ልጅ ናት። ብዙ ነገር የሚያስፈልጋት ነገር ይኖራል። እንትና ማን ነው ብሩክ የማያውቀው ነገር። ስለዚህ እሷን ደግሞ አንድ ቤት መቀመጧ በጣም እጅጉን እንትን አድርጎን ነበር። ይሄም ደግሞ አሁንም ዞረን አስባን አይ እንግዲህ ለሷ በማሰብና እንዲሁም ደግሞ ለሁለታቸው ፍቅር በማሰብ ነው ያደረገው ያለው እንጂ እሱ በሌላ ነገር አድርጎት ወይም ደግሞ በሌላ ነገር አስቦት አይደለም። ስለዚህ ዞሮ ይስተካከላል ነገሩ ሁላ ነገና ካናጎዳ ሳይል በቅርብ ጊዜ ነገሩ ሁላ ተፈትቶ ይናያለን ብለን ነበር። አሁን የሀይሚ ሀሳብ ምን እንደሆነ ተናግራለች። እኔ ይቅር ብዬሃለሁኝ፣ ይቅርታ አድርጌያለሁኝ። ነገር ግን ደግሞ አንድ የሚላህ ነገር አለ። ይቅር ብዬሃለሁኝ ማለት አንተና እኔ አብረን እንሆናለን ማለት አይደለም አለች። ብዙዎቻችን ባለፈው ሀይሚ በተናገረችው ነገር ቅር ያላችሁ እናንተ አላችሁ፣ ብዙ ልጆች ማለት ነው። ምክንያቱም አንተ ለኔ የምትገባ ወንድ አይደለክም፣ አንተና እኔ አንድ መሆን አንችልም፣ እባክህን በቃ እኔን ተዋኝና የራስህን ኖሮ ኑር፣ እኔም ደግሞ የራሴን ህይወት ይጀምራለሁኝ የራሴን ኖሮ ይኖራለሁኝ ብላ ነበር። የዛኔም እንደዛ ባለችበት ንግግሯ ብዙዎቻችሁ አይ እንግዲህ ሀይሚ ያበዛችው፣ ለምንድነው እንደዛ ያለችው? ምን ብሎት ነው? ምንስ ለምንድነው ለኔ የምትገባ ወንድ አይደለከም አለችው ብላችሁ ብዙዎቻችሁ ቅር ብሏችሁ ነበር። ይሄም ማለት እንደዛ ማለቷ አንዳንዴ እናንተ
ተስፋ ያደረጋችሁበት ሰው ያመናችሁት ሰው ከልክ በላይ ቦታ ያሰጣችሁት ሰው ተግባባን አይደል? ከልክ በላይ ቦታ ያሰጣችሁት ሰው ከልክ በላይ ያመናችሁት ሰው የሆነ ነገር የሆነ ጊዜ የሆነ ጥፋት ሲታዩበትና የሆነ ነገር ሲያጠፋ እንዴ በዚህ ልክ ነው እንዴ ብላችሁ ልትናደዱና ልታስቡ ትችላላችሁ። በዛን ደግሞ ተነሳስታችሁ ልትናገሩ ትችላላችሁ። ይሄ በማንም ሰው አጋጣሚ የሚፈጠር ነገር ነው። ሀይሚ ብሩክን ጣልታ ሳይሆን ነገር ግን የሚያደርገውን ነገር ጣልታ ነው። ተግባባን አይደል? ስለዚህ ሀይሚ የምሬንን ጎበዝና ጠንካራ ልጅ ናት። የልጅ አዋቂ ናት። ስለዚህ ብሩክም ደግሞ የምትሆነውን እንዲሁም አውቆ የሀይሚን ልክ እንትን ብሎ ነው አይደል? አይ ሀይሚ እያላ ከሀይሚ አልለይም እያላ ያለው ማለት ነው። እዚህ ጋር በቃ እንዲ ከሆነች ምትሉ እናንተ እኔ እንጃ በሚናችሁ አስባችሁት እንደሆነ ነገሩ እኔ አልገባኝም። ለማንኛውም ላይክ አላደረጋችሁ ላይክ አድርጉ። ላይክ ያደረጋችሁ ተመሰግናለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡ። ሀይሚና ብሩክ መቼም ቢሆን አይለያዩም። ነገር ግን ደግሞ የሆነ አንዳንድ ጊዜ ጭቅጭቅ ይፈጠራል። ያኔ ሲፈጠር ደግሞ እኩል ሚዛናዊ ሆናችሁ ሀይሚም ጋር ጥፋት ካለ እንዲሁም ደግሞ ብሩክም ጋር ጥፋት ካለ አይ ይሄ ነገር ብትሉ ተገቢ ነው አግባብ ነው ብዬ አስባለሁኝ እንደኔ ማለት ነው። እናም እናንተ የምትሉት እናንተ ነው የምታውቁት። በያላችሁ በሰላማችሁ ብዛት ቸር ቆዩልኝ። ባይ ባይ።